ነብይ ነው ብዬ ያስጠጋሁት አገልጋይ ሁለቱን ሴት ልጆችን አስረግዞ ጠፋ። በጌታ የተወደዳችሁ ወንድሞችና እህቶች የእግዚአብሔር ሰላም ለእናንተ ይሁን። ለምትሰሙኝ ሁሉ ረፍት ይሁን። ይህንን መልካም ምክር ነው ብዬ እመክራችኋለሁ። ተባረኩ፣ ብሩኩ። ነብይ ነው ብዬ ወደ ቤቴ ያስጠጋሁት አገልጋይ ሁለቱን ሴት ልጆችን አስረግዞ ጠፋ። ይህ የአንድ አባት ለቅሶ ነው፣ የውስጥ ለቅሶ። ስለ ጌታ ብለው የከፈሉት የማይደርቅ በሕይወታቸው ዘመን በሙሉ የማይደርቅ እንባ ነው። በጌታ የተወደዳችሁ ወንድሞችን ባካችሁ የነቢያትን አገልግሎት እንዴት አድርገን ጤናማ እናድርግ? ይህ በዚህ ላይ ቤተክርስቲያን መስራት አለባት። ሁላችንም መስራት አለብን። ይህ ካልሆነ የእግዚአብሔር መንግስት ስራ በእግዚአብሔር መንግስት ስራ ውስጥ ይህ አገልግሎት ጤናማ ነገር አይሆንም። ጤናማ አገልግሎት አይሆንም። በመጽሐፍ ቅዱስ ውስጥ የእግዚአብሔርን ሕዝብ ያታለሉ ነቢያት ነበሩ። የሚገርማቸው በነቢዩ ኤርሚያስ ዘመንም እንዲህ አይነት ነገር ተከስቷል። ምክንያቱም እግዚአብሔር ለሴዴቅያስ ለንጉሥ ሴዴቅያስ በእስራኤል ለባቢሎን ንጉሥ ለባቢሎናውያን እጅህን ስጥ፣ ይህ ካልሆነ ግን ጥፋት ይሆናል፣ ኢየሩሳሌምም ትነዳለች፣ ትቃጠላለች፣ የእግዚአብሔር ቤተ መቅደስም ንብረት በሙሉ ወደ ባዕዳን ሀገር ይጓዛል፣ አንተም ከነሱ እጅ አታመልጥም አለው። በጣም ያሳዝን። ይህንን ነቢዩ ኤርምያስ ለንጉሥ ሴዴቅያስ በነገረው ጊዜ አንድ ሐሰተኛ ነቢይ ተነስቶ የገባዖን ከተማ ነቢይ ተብሎ ቤተ ክርስቲያን ውስጥ ያለ ሰው በቤተ ክርስቲያኑ ውስጥ ካህናቱ ባለበት ቆሞ ምን አለ? ኢየሩሳሌም ጠላት ምን ሊያደርግ አይችልም፣ ሊወርስ አይችልም። እንደውም በዚህ 2 ዓመት ውስጥ ከዚህ በፊት የተወሰዱት ናቡከደነጾር የዘረፋቸው ንብረቶች፣ ሀብቶች በሙሉ ይመለሳሉ ብሎ የሐሰት ትንቢት ተናገረ። ከዚያም በኋላ ኤርምያስ ተሸክሞት የነበረውን ቀንበር ሰባበረና በንጉሱ ፊት በሕዝቡ ፊት በደል ሰራ። ሕዝቡን ወደማይገባው ጥፋት ወሰደ። በጌታ የተወደዳቸው ወንድሞችና እህቶች ይህ ሰው የሰራው ጥፋት የሴዴቅያስ የንጉሥ ሴዴቅያስን ልጆች አይኑ እያየ እንዲታረዱ አደረገ። ሻልማይ ጋድሮስ አትራዲያ ባካችሁ የነቢይነትን አገልግሎት በጣም ለምድራችን አስፈላጊ ነው። ይህን አገልግሎት እንዴት አድርገን ስርዓት እናስይዘው የሁላችን ኃላፊነት ነው። ባካችሁ በጌታ ፍቅር ወንድሞችና እህቶች እለምናችኋለሁ። እንዲሆን ማነው ትንቢተ ኤርምያስ ምዕራፍ 27 ላይ 28 ላይ ብታነቡት ድንቅ ነገር ታያላችሁ። እኔ ግን በኋላ ላይ የደረሰበትን ነገር በንጉሱ የሐሰት ትንቢት ተነግሮ እምቢ ብሎ እጅ አልሰጥም ያለው ንጉሥ የደረሰበትን ነገር ተመልከቱ። ሁለተኛ ነገሥት ምዕራፍ 25 ከቁጥር 3 ጀምሮ 25 ጀምሮ ላንብብላችሁ። በዚያም ዓመት አራተኛው ወር በገባውም በ9ኛው ቀን ሕዝቡ የሚመገቡትን አጥተው ብርቱ ሰልፍ ሆነ። የኢየሩሳሌምን ቅጥር ተጣሰ። በዚህ ጊዜ የባቢሎን ንጉሥ ሴዴቅያስን አሳደው እንዲይዙ ትእዛዝ ሰጠ። ከተማው ተጣሰ። የከተማው መንገዶች በሙሉ በጠላት እጅ ገቡ። ከዚያ በኋላ ንጉሥ ሴዴቅያስን አሳደው ንጉሥ ሴዴቅያስም ናቡከደነጾር በቅጥር ፍርድ ፊት አቀረበው።
ሴዴቅያስም ተይዞ በረብና ከተማም ወደምትገኘው ወደ ናቡከደነጾር ተወሰደ። በዚያም ናቡከደነጾር በቅጣት ፍርድ አስተላለፈበት። ይኸውም ሴዴቅያስ በዓይኑ እያየ ልጆቹ በፊቱ ታረዱ። ከዚያም በኋላ ናቡከደነጾርም የሴዴቅያስን ዓይኖች አወጣ፣ በሰንሰለት አስሮ ወደ ባቢሎን ወሰደው። እስራኤል የኢየሩሳሌም ሕዝብ በሙሉ ታላላቅ ወንዶች፣ ሴቶች በሙሉ በሰይፍ ታረዱ። የንጉሱ ልጆች ንጉሱ ዓይኑ እያየ በሰይፍ ታረዱ። ሐሰተኛው ነቢይ ያመጣውን ጥፋት በእስራኤል ላይ ያመጣውን ጥፋት አያችሁ? በዚህ ታላቅ ሕዝብ ላይ ያመጣውን ጥፋት አያችሁ? ኤርምያስ ተው፣ እጅ እንስጥ፣ ግድ የለም እግዚአብሔር ነው እነዚህን በባቢሎናውያንን በእኛ ላይ ያስነሳው ራሱ እግዚአብሔር ነው። ስለዚህ እጅ ስጡ አለ። ኖ እጅ አንሰጥም። እግዚአብሔር እንደውም ምርኮን ይመልሳል፣ በዚህ 2 ዓመት ውስጥ ታላቅ ነገር ያደርጋል ብለው የሐሰት ትንቢት፣ የማይፈጸም ትንቢት ነግረው እስራኤልን ታላላቅ ኃያላኖችን የእስራኤል ወንዶችና ሴቶች ልጆችን አሳረዱ። የንጉሱ ልጆች ንጉሱ ዓይኑ እያየ ታረዱ። በጌታ የተወደዳቸው ወንድሞችና እህቶች በየዘመናቱ ሐሰተኛ ነቢያት የሚያመጡት ችግር የሚያመጡት ምጥ ታላቅ ነው። በእውነት ወዳችኋለሁ። እኔ የነቢይነትን አገልግሎት የምቃወም ሰው አይደለሁም በፍጹም። ምክንያቱም በዚህ አገልግሎት ውስጥ ያለፍኩ ሰው ነኝ፣ አገለግላለሁ። ነገር ግን እንዴት አድርገን ይህንን ታላቅ አገልግሎት ከጠላት እንከልለው? እንዴት አድርገን እንያዘው? እንዴት አድርገን ወደ ፍጻሜ ወደ መልካም ፍጻሜ እናምጣው? የኔ ጥያቄ እሱ ነው። እንዴት አድርገን ሁላችንም ኃላፊነት አለብን ለዚህ። የተወደዳቸው ወንድሞችና እህቶች አንድ አባት ቅድም እንዲህ የነገርኳቸው በጣም እያለቀሱ ደም እንባ እያለቀሱ ነው የነገሩኝ። ምን እንዳለኝ ታውቃላችሁ? ደውለው እኚህ ሰው 2 ልጆችን አንድ ነቢይ ነው ብዬ እግዚአብሔርን የሚያገለግል ነው ብዬ ቤት ያስጠጋሁት፣ ቤት ሰጠሁት፣ አስጠጋሁትም። ይህንን ካደረግኩ በኋላ እኔ ለአገልግሎት በተለያየ ቦታ እሄዳለሁ። 2ቱን ሴት ልጆቼን አስረግዞ ጠፋ። በእውነት በጌታ ፍቅር እላችኋለሁ። እስቲ ልጆች ወልዳችሁ ከሆነ እንደዚህ ይሁ፣ እንደናንተ ልጆች ይሁ። እነዚህን ልጆች ይሄን ሰው እንደናንተ ይሁ። እስቲ በጌታ ፍቅር እለምናችኋለሁ። እኔ አንዲት ሴት ልጅ ነች ያለችኝ። ሰው እንደዚህ አድርጎብኝ ቢሆን ምን ሊሆን እንደሚችል አላውቅም። በጌታ የተወደዳችሁ ወንድሞቼ የነቢይነትን አገልግሎት አሁን ስርዓት ካልያዝነው በስተቀር የሚሄደው ወደ ጥልቅ ልንወጣው ወደ ማንችል ቁልቁለት ውስጥ እየወረድን ነው። ባካችሁ ወንድሞቻችንን ጠልተን አይደለም፣ ነገር ግን እውነትን እናሳይ ብለን ነው ይህንን አገልግሎት በደንብ ጥንቃቄ በተሞላው መንገድ ለሰዎች አገልግሎት እንዲሰጥ የእግዚአብሔር ሕዝብ በዚህ አገልግሎት እንዲጠቀም እናደርግ ነው የኔ ጩኸት እንጂ የነቢይነትን አገልግሎት የምቃወም ወንድሞቼን የምቃወም ሰው አይደለሁም፣ በፍጹም አይደለሁም። በዚህ አገልግሎት በጣም ማመን ሰው ነኝ። በዚህ አገልግሎት ውስጥ ያለፍኩ ሰው ነኝ። በዚህ አገልግሎት ውስጥ ብዙ ዋጋ የከፈልኩ ሰው ነኝ። በጌታ የተወደዳቸው ወንድሞችና እህቶች ወዳቸዋለሁ። የነቢይነትን አገልግሎት አብረን እናቅና። የተጣመመ የተበላሸ ነገር አለ? አዎ አብረን እናቅና። ሁላችንም ኃላፊነት አለብን። ተባረኩ። ወዳቸዋለሁ። ብሩኩን ኃላፊነታችንን ሁላችንም እንወጣ፣ እንጸልይ። ተባረኩ። ለሌሎች መልእክት እንዲደርስ አድርጉ።